ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ዛሬ የምንጎበኘው ወደ አምባሳደር አካባቢ እየተሰራ ያለውን የኮሪደር ልማትና እንደዚሁም ደግሞ የወንዝ ዳርቻዎችን የምናይ ነው የሚሆነው። እንግዲህ እንደምታዩት መነሻዬ ዘውዲቱ ሆስፒታል በራፍ ጋር ነው፣ ወይም ደግሞ አጥሩ ስር ላይ በዚህ በአምባሳደር ፓርክ እና እንደዚሁም ደግሞ በሆስፒታሉ መካከል አልፈን ወደ ፉል ውሃ አቅጣጫ አድርገን የኮሪደር ልማቱን እንጎበኛለን። ከዛም በኋላ ደግሞ ተሻግሮ እዚህ የፍሬንድሺፕ ፓርክ ወይም ደግሞ እዛ መስመር ላይ የወንዝ ዳር ልማት እየተሰራ ነው እና እሱንም አብረን የምናይ ነው የሚሆነው። ከዛ ቀጥሎ መዳረሻችን የሚሆነው ወደዚህ ወደ ራስ ሆቴል አካባቢ አድርገን ነው የምንሄደው። እንግዲህ ዛሬም በጠዋት ነው የተገኘ ነው። አየሩ አሪፍ ነው። ስለዚህ ሆስፒታሉ እንግዲህ በዚህ በቀኝ በኩል ያለው የዘውዲቱ ሆስፒታል መቼለት የጊዮን ወንዝ ዳርቻን ሳሳያችሁ ተመርቋል ወይም ደግሞ ተጠናቋል ብያችሁ ነበረ። ሆስፒታሉ እንደምታስታውሱት ወይም ደግሞ እንደምታውቁት እድሳት ላይ ነው የነበረው። የዛሬ 4 ቀን መሰለኝ ክብርት ከንቲባዋ መጥተው ለአገልግሎት ክፍት አድርገውታል። እንግዲህ በአዲስ መልክ ታድሶ ነው ብቅ ያለው ማለት ነው። እንግዲህ ይሄኛው ሆስፒታል ኦልሞስት 1953 አካባቢ የተመሰረተና እንደዚሁም ደግሞ በንግስት ዘውዲቱ አማካኝነት ሆስፒታሉ እንደተቋቋመ ነው ያገኘሁት መረጃ። ያኔ ደግሞ ሲቋቋም ዋና ዓላማው የነበረው ለሴቶች ማዋለጃ አገልግሎት እንዲውል በማሰብ ነበር። እንግዲህ ንግስቲቱ ይህንን ሆስፒታል እንዲቋቋም እንትን ያደረጉት። እንግዲህ ምናልባት ያው ብዙዎቻችሁ እንኳን የምታውቁት ነው የሚመስለኝ። እሳቸው የአጼ ምኒልክ 4ኛ ልጅ ናቸው። እንግዲህ ታሪካቸው ይሄን ይመስላል። እግረ መንገዳችንን እሱን እንየው በሚል ነው። ፓርኩ ይሄኛው ኦልሬዲ አምባሳደር ከዚህ በፊት ቆይቷል፣ እኔ ማሳይቻቸዋለሁኝ። እሱን ዛሬ ብዙም ፎከስ አናደርግም። በቀጥታ ከዚህ ወደ ውጭ እንወጣና ጥጉን ይዘን በሆስፒታሉ አጥር ወደዛኛው አቅጣጫ የኮሪደር ልማት እየተሰራ ነው የሚገኘው። እሱን እናያለን። ተመልሰን ደግሞ ተሻግረን እዛ አጥሩ ስር ያለው ፕሮጀክት አለ። እዚህ ሃይላይቱ ላይ የተወሰነ ሳሳያችሁ እንደነበረው ማለት ነው። እሱን አይተን እንወጣና እንግዲህ በቀጥታ ወደዚህ ወደ ኢትዮጵያ ሆቴል አድርገን በብሔራዊ ራስ ሆቴል ጋር ነው የምንጨርሰው። እንግዲህ እነዚህ አካባቢዎች በጣም ታሪካዊ ሰፈሮች ናቸው አይደል? እግረ መንገዳችንንም አንዳንድ ነገሮች መባባል ያለብን ይመስለኛል። እንግዲህ ራስ ሆቴል በ1940 ነው የሚገርማችሁ የተቋቋመው እና ደግሞ በጣም ታሪክ አለው። በተለይ ከነጻነት ታጋዩ ኔልሰን ማንዴላ ጋር የተያያዘ ታሪክ ያለው ትልቅ ሆቴል እንደሆነ ይታወቃል። በተለይ ደግሞ ያው እሳቸው እዚህ ከመጡ በኋላ ያረፉበት ሆቴል ነው። ኔልሰን ማንዴላ እዚህ እንደመጡ ይታወሳል እና ያኔ እዚህም ለምክር አገልግሎት በተለይ ከኃይለ ሥላሴ ጋር ምክር ተቀብለው እንዲሄዱ እና ደግሞ ሲመጡ ያኔ እዚህኛው ሆቴል እንዳረፉም ነው የሚታወቀው። እንግዲህ ከሱ ቀጥሎ ደግሞ ሌላው ብሔራዊ ቲያትር ነው ያለው። እንግዲህ ወይ ደግሞ በቀድሞ ስሙ ቀዳማዊ ኃይለ ሥላሴ ቲያትር ቤት። እሱም እንግዲህ በተለይ ጣሊያኖች እዚህ ወረራ ያደርጉበት ወቅት ላይ እንደጀመሩት ከዛ በኋላ ግን አገልግሎት በዋናነት እየሰጠ እንደሆነ የሚታወቅ ነው። እንግዲህ እሱም ሌላው ታሪካዊ የዚህ ሰፈር አንዱ አሻራ እንደሆነ ነው የሚያሳየው። ሌላው ኢትዮጵያ ሆቴል ነው። ኢትዮጵያ ሆቴል በእርግጥ አሁን ላይ እንደምታውቁት በእውቁ ባለሀብት በላይነህ ክንዴ ስር የሚተዳደር ነው። እሱም ከአፍሪካ ህብረት ጋር ተያይዞ ለዛ አገልግሎት እንዲሰጥ በሚል ስራ የጀመረ ሆቴል ነው። አሁን ላይ ያው እንግዲህ በግለሰብ ነው የሚተዳደረው ማለት ነው። ራስ ሆቴል በነገራችን ላይ የተለያዩ ብራንቾች ያሉት ወደዚህ ድሬዳዋ፣ አዳማና ሀረር አካባቢም የተለያየ ብራንቾች እንዳሉት ይታወቃል። እንግዲህ ከዛ ቀደም ብሎ ደግሞ የጊዮንን ስናይ ጊዮን ደግሞ 1950 አካባቢ ስራ እንደጀመረ አውርተን ነበርና ስለዚህ እዚህ አካባቢ በጣም ሞቅ ያለና እንደዚሁም ደግሞ ታሪካዊውም እንግዲህ አሁን ብቻ ሳይሆን ድሮም ምን ያክል የአገሪቱ ብዙ ተቋማቶች መገኛ እንደነበረ የሚያሳይ ነው ማለት ነው። እንግዲህ እነዚህ በሙሉ 19 ምናምን እንግዲህ ኃይለ ሥላሴ ዘውዲቱ ምናምን ወቅት የነበሩ ከሆኑ ምን ያክል የቆየ ሰፈርና እንደዚሁም የከተማዋ ቀደምት የስልጣኔ መነሻ እንደሆነ የሚያሳዩ መረጃ ይሆናሉ ማለት ነው። ሌላው እንግዲህ በዚህም ስንወጣ ፖስታ ቤትም በዛኛው ጥግ አለ። አምባሳደር ሲኒማም ወይም ደግሞ አምባሳደር ቲያትርም አለ። እንግዲህ ይሄ ፓርኩም አለ። እንዲህ እያለ አሁን ላይ እንግዲህ አቅጣጫችን ያደረግነው ቪዚቱ ያው ኮሪደሩ ላይ ነው እያያችሁ ያሉት እንደምትመለከቱት ወደዚህ ወደ መስጊዱ ወይ ደግሞ ወደ ቤተ መንግስት መውጫ ነው። ከሆስፒታሉ አለፍ ብሎ ያው መስጊድ እንዳለ ይታወቃል። በዚህ ወደ
ሸራተን መውጫ ቶፊቅ መስጊድ ነው የሚባለው እዚህ ወይም ደግሞ ፉልሃ መስጊድ የሚባለው ጋር ማለት ነው። ወረድ ብሎ ደግሞ እንግዲህ ፉልሃ አለ። እንዲህ እያልን የወንዝ ዳርቻው ጋር መንገባና የወንዝ ዳርቻውን የተወሰነ እናያለን። እዛ አካባቢ ሃይላይት ላይ እንዳሳየዋችሁ ቀደምት የነበረው የአካባቢው ምስል የሚያሳይ አንተ የተሰቀለ ባነር አለ በዚህ የወንዝ ዳርቻ መግቢያ አካባቢ ማለት ነው። እንግዲህ ወንዙ በተለይ አጥሩ ስር ያለው እያለቀ ነው። በዛኛው በኩል ግን ድልድዩ እያፈረሱና ሌላ ደግሞ እንደገና ወደ ማስፋፊያ ነገር እየሰሩለት ነው የሚገኘው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ የቆያችሁም ደግሞ ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁልኝ መዳረሻችን የሚሆነው ባጭሩ ይሄ ነው ማለት ነው። እንግዲህ ዙሪያውን ይሄን አይተን ተሻግረን ኦልሬዲ በዚህ በኩል ያለውን እየጨረስን ነው። ተሻግረን ደግሞ ወደ ወንዝ ዳርቻ ልማቱ እንገባለን። ወጥተን ስንመለስ ደግሞ ወደዚህ ወደ በፓርኩ በዛኛው በኩልም ኦልሬዲ የእግረኛ መንገዱን ሴራሚክ እያነጠፉ ኦልሞስት እየተጠናቀቀ ነው የሚገኘው። ያኛው ፕሮጀክት እንዳለው ይታወቃል ነው የዚህ ከስቴዲየም ጀምሮ የሚመጣው ማለት ነው። ከስቴዲየም አምባሳደር አድርጎ ወደ ላይ የሚሄደው በፊት ሁለት አቅጣጫ የነበረው ቱ ዌይ ነበረው ወይም ደግሞ አካፋይ የነበረው አሁን ላይ በእርግጥ አሁንም ቱ ዌይ ነው። ነገር ግን ይሄ አካፋይን ላይ የነበረው የአስፋልቶች የመንገዱ መሀል ላይ ነበረው እሱን አንስተውት እንደገና ደግሞ እነዚህ የመንገድ ዳር አምፖሎቹ ተቀይረው ምናምን እዛም አካባቢ አሪፍ ድባብ ወይም ደግሞ ጥሩ የሆነ ማራኪ እንትን እየያዘ ነው የሚገኘው። እሱን አየት እናደርግና እንዳልኳችሁ በኢትዮጵያ ሆቴል ስራ አድርገን በብሔራዊ ወደ ራስ ሆቴል አካባቢ ጋር ያለውን ወደዛ አካባቢ ጋር ነው የዛሬ ጉብኝታችን የምናጠናቅቀው ማለት ነው። እንግዲህ እስከቻላችሁ ድረስ እንደታዩ ተጋብዛችኋለሁኝ። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ሰብስክራይብ ያላደረገ አዳዲስ ቤተሰቦችም ሰብስክራይብ እንድታደርጉ ጠይቃችኋለሁ። ለዛሬ መልካም ጊዜ እንዲሆንላችሁ እመኛለሁ። ነገ ደግሞ በሌላ ቪዲዮ እመለሳለሁኝ። እስከዛ መልካም ጊዜ እንዲሆንላችሁ እመኛለሁ። ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። መልካም ጊዜ። ቻው።
እንዴት ነህ?